ጌታ ሆይ ስንበድልህ ኖረናል፣ አሁንም እየበደልን ነው። በሚታወቀን በድለንሃል እንላለን እንጂ በማይታወቀን ደግሞ ምን ያህል እንኳን እንደበደልንህ የምታውቀው አንተ ብቻ ነህ። አሁን ግን ከሁሉም ጊዜ በላይ እየተፈተንን ነውና መውጫውን ስጠን። እስራኤል በመሥዋዕቱ ሳይቀር ሲበድልህ በኢሳይያስ አድረህ የመሥዋዕታችሁ ብዛት ለእኔ ምን ይጠቅመኛል? የሚቃጠለውን የአውራ በግ መሥዋዕትና የፍሪዳውን ስብ ጠግቤአለሁ። የበሬና የበግ ጠቦት የአውራ ፍየልም ደም ደስ አያሰኘኝም እንዳልካቸው፣ ዳግመኛም ዓመት በዓላችሁን ጠልቻለሁ ተጸይፌውም አለሁ፣ የተቀደሰውም ጉባኤያችሁ ደስ አያሰኘኝም ብለህ አስነግረህ መሥዋዕት ወደማይሰዉበት ግዞት እንደላካቸው እኛስ ይህን ሁሉ ያመጣህብን በቅዳሴያችን በውዳሴያችን ጊዜ በምንፈጽመው ግድፈትና ኀጢአት ይሆንን? በእውነት እኛ አንተን ያልበደልንበት ቦታና ጊዜ የት አለ? አንዳንዶቻችን አጸደ መቅደስህን ለሌላ ዓላማ ተቃጠርንበት። አንዳንዶቻችን ውስጥ ድረስ ገብተን ተነታረክንበት፣ ተደባደብንበት። አንዳንዶቻችን ከአንተ ከምናገኘው ጸጋ ይልቅ መቅደሱ የኔ ነው በማለት ጠበቃ ይዘን ለዓመታት ተሟገትንበት። አንዳንዶቻችን በነጠላችን ውስጥ ሆነን ለሰላማዊ ሰልፍ ወጣንበት። አንዳንዶቻችንም ሰው የማያውቀውን ኀጢአት ሠራንበት። አንዳንዶቻችንም ኀፍረት ጥለን ቤተ መቅደስህን የፋሽን ውድድር በሚመስል ሁኔታ ተኩነሰነስንበት። መቅደስህ ውስጥ ሳይቀር በስልካችን አሽካካንበት። አንዳንዶቻችንም የውበት ሳሎን አስመሰል ነው። ዝማሬው፣ ልብሱ፣ ስብከቱና አገልግሎቱ ከአጥቢያ አጥቢያ ተፎካከርንበት። አገልጋዮችህም ጸጋ ለማካፈል ከሮጥነው ገንዘብ ለመሰብሰብ የሮጥነው በለጠ። ለድህነታቸው ሳይሆን ለገቢያችን ምእመናኑንም እንደ ጠፍ ከብት ነዳናቸው፣ እንደ ምርኮም ተካፈልናቸው። በአንድ መቅደስ በአራት በአምስት ጻድቅ ስም ታቦት የምንደራርበውም ሰው ሌላ ቤተ ክርስቲያን ሳይሄድ እኛ ጋር ብቻ ገንዘብ እንዲሰጥ ፈልገን መሆኑን እንኳን አንተ ልብና ኩላሊትን የምትመረምረው አንዳንድ ምእመናንም ታዝበው በትዕግሥት ተውናል። በዓመት ከ4 እስከ 5 በየምክንያቱ የምናነግስበትን ምክንያት ዛሬ ሁሉም አውቆታል። እንኳን በሌላው ጊዜ በአብይ ጾም የምናደርገው ድለቃና ዳንኪራም አንተን ሳይሆን የእኛኑን ስሜት ለማርካት እንደሆነ ልባችን ያውቀዋል። እንዲያው ዝም ካልከን እኮ ከኮረና ያለፍንበትንም ብለን አዲስ ንግስም ልንጨምር እንችላለን። አቤቱ ስንቱን ታገስከን። በአውደ ምሕረትህ ቆመን በሌላው መቅደስ የተሰየመውን ካህን እያሽሟጠጥን ስንቱን ተናገርንበት። ፖለቲካዊ ስሜታችንን ከሌላ ቦታ ይልቅ በቤተ መቅደስህ ተሰበከ። ስለ አንተ ድህነትና ጸጋ ከመናገር ይልቅ የወደድናቸውን አንተ የላካቸው እንደሆኑ የጠላናቸውን ደግሞ አንተ የረገምካቸው እንደሆኑ አድርገን ስናቀርብ ስቅቅ አይለንም ነበር። እረ እንዲያውም አንተ በጆሮአችን ሹክ እያልከን የምንናገር እንመስል ነበር እኮ። በዚህና በመሳሰለው ተማረህብን ቤተ መቅደስ የማንሰበሰብበት ጊዜ ብታመጣ በእውነት ሊያማህ የሚገባው ማን ይሆን? ለዘላለም ያልዘጋብንም በእውነት አንተ ቸር ብትሆን ነው። አሁን ጌታ ሆይ እንደ በደላችንማ ከሆነ እንኳን ይህንን ሌላስ ብታመጣብን ይገባ የለምን? የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ እንዴት ይልቅ የሚበስ ቅጣት የሚገባው ይመስላችኋል ስትል በቅዱስ ጳውሎስ እንደነገርከን ለኦሪት መሥዋዕት መርከስ ቀንተህ በእስራኤል ላይ ለ70 ዓመታት መቅደስ የማያዩበት፣ መሥዋዕት የማይሰዉበት፣ ምስጋና የማያቀርቡበት፣ በዓል የማያከብሩበት ፋርስ ባቢሎን አውርደህ ከቀጣቸው እኛማ ያንተን ሥጋና ደም በሚፈተትበት ቤተ መቅደስህ ያንን ሁሉ ኀጢአት፣ ፌዝና ግዴለሽነት፣ የታይታ የይስሙላና የግብር ይውጣ አድርገን በምንፈጽመው ነገር ብትቀጣን እንኳንስ ይህንን እንዳለ ከነ ሥጋችን ሲኦል ብታወርደው መቼ አንሰናል? ነገር ግን ጌታ ሆይ አንተ መሐሪና ይቅር ባይ ነህና የምናጠፋውን ሳይሆን በፈሪሃ እግዚአብሔር ሆነው ርደውና ተንቀጥቅጠው የሚያቀርቡልህን ጥቂቶችንም አይተህ እኛን ብዙዎችን ጥፋተኞቹን ይቅር በለን። አሁን ጌታ ሆይ በየዕለቱ መቅደስህን መወዳደሪያና መፎካከሪያ አድርገነዋል። መሥዋዕት ማቅረቡም አሰልቺና አድካሚ ሥራ እየመሰለን እንደመጣ እንኳን አንተ እኛም የምናውቀው ሐቅ ነው። አንድ ትልቅ ሆቴል ስንገባ የምናደርገውን ያህል ክብርና ጥንቃቄ ለቤተ መቅደስህ የማንሰጥ መኖራችንንም ካንተ የተሰወረ አይደለም።
ከምእመናን ብዙዎችም ንስሐ፣ እርቅ፣ ይቅርታ በፈሪሃ እግዚአብሔር ሆኖ ሥጋህና ደምህን መቀበል ሁልጊዜ ወደፊት የሚደረስበትና የማያመልጥ የሚመስለን ሞልተናል። አንዳንድ ጊዜ ከካህናትም ምን አስቸኮለህ አርፈህ ቁጭ በል የሚል አናጣም። ጌታ ሆይ በዚህና በመሳሰሉት ምክንያቶች ቤተ መቅደስህ ተዘግቶ በጸጋ የከበሩ ብቻ የሚጠቀሙበት ጊዜ ብታመጣ በእውነት የተገባ ነው። ነገር ግን ገሥጸን እንጂ አትጣለን፣ ማረን እንጂ አታጥፋን። አቤቱ ጌታ ሆይ በተለይ እንደ ራሴ ንዝላልነት ከሆነ ከቤተ መቅደስህ እንኳን ሳምንታት ዓመታትን ብትቀጣኝ እንደማያንሰኝ አውቃለሁ። ነገር ግን ጌታ ሆይ እንደ ቸርነት ነው እንጂ እንደ በደላችን አታድርግብን። ይልቁንም እኔን ከሁሉም የማንሰውን በኃጢአት የምበልጠውን ይቅር በለኝ። ጌታ ሆይ እንኳን የሌላው ጊዜ ኃጢአት የሰሞኑ ብቻ በፊትህ ብዙ እንደሆነ አውቃለሁ። ንትርካችንም ቢበዛ እንጂ አልቀነሰም። ነገሩን በመንፈስ ዓይን አይተው ለንስሐቸው የሚፋጠኑትን ሁልጊዜም አታጣምና ስለ እነሱ ይቅር በለን እንጂ እኔና መሰሎቼማ ገና አሁንም እንሟገታለን፣ እንነቃቀፋለን፣ እንተቻቻለን። በተለይ እኔ ሲመክሩኝ የናቁኝ ሐሳብ ሲሰጡኝም የጠሉኝ እየመሰለኝ ተቸግሬአለሁ። ስለዚህ ሌሎች ጋር ስህተት የመሰለ ፈልጌ በመተቸቴ ራሴን ነፃ ለማውጣት ብዙ ጥቅሶችን አማትርና በኋላ ለድነቴ ሳይሆን ለክብሬ መሆኑን ሳስበው በእውነት ፈራለሁ። እንዲያውም በቅቶ በታምራት ቆቅ እየተያዘለት ይመገብ የነበረውን አባ መቃርስን እንዴት መነኩሴ ሆኖ ሥጋ ይበላል እያሉ ይንቁት እንደነበሩት ወጣንያን መነኮሳት በማውቃት ብቻ ተነስቼ በማላውቀው ሁሉ የምተቸውን አስቤ ደንግጫለሁና አትቀየመኝ። ይልቁንም የአባ መቃርስን ብቃት ገልጸህ እነዚያ ተመካይ መነኮሳት እንደ ገሠጽካቸው እንደ መለስካቸውና እኔና መሰሎቼንም አንተን ደስ በሚያሰኝ ለእኛም በሚረዳ ገሥጸህ መልሰን እንጂ አትቀየመን። አሁን ጌታ ሆይ ንጉሥ ቴዎዶስዮስ ከገዳሙ የተላከለትን ደብዳቤ መሠረት አድርጎ አንተ እኮ እንደ ቀዳማይ ኤልያስ ነህ ሲሉ ገልጸውልኛል ሲለው፣ ንጉሥ ሆይ ለኤልያስ ምግቡን የሚያመጡለት ቁራዎች ነበሩ፣ እኔ ግን ምግቤን ባሰጣው ቁራ ይወስድብኛል ሲል በትሕትና እንደ ተናገረው እንደ ገዳማዊው አባ ኤልያስ ዘገዳመ ስሂት በትሑታን ትደሰታለህና እንደ እርሱ ያሉትን አይተህ ባለማወቅና በትንሽ ዕውቀት የምንወዛገበውን ይቅር በለን። ጌታ ሆይ እኛም ቢሆን እንጠቅማለን ብለን እንጂ እንጉዳ ብለን አይደለምና አትቀየመን። ጌታ ሆይ አንተ ከልብ የሚያመልኩትን ባሉበት እንደምታከብር ከልብ የተመለሱትንም ለንስሐ ጊዜ ሰጥተህ የናቁትን ሲያከብሩ ቸል ያሉትን ውድነቱን ሲያውቁ በበደሉት ሲጸጸቱ ከልብ እንዲሹት አድርገህ እንደምታበቃቸው ሰምቻለሁና እኔንም ከእነርሱ ደምረኝ። ለበቁትና በእውነት አንተን ለሚያመልኩት እስከ ዛሬም ሳይበቃ ከተቀበለው እየነጠቅህ በተቀመጡበት እንደምታቆርባቸው ሰምቻለሁ። ስለዚህ በእነርሱ ላይ የተዘጋም የሚዘጋም ቤተ መቅደስ እንደሌለ አውቃለሁ። ለእኔ ግን ለበደለኛው አስብልኝ። ጌታ ሆይ ዘንልኝ። ዳንኤልን አንበሶች እንዳጫወቱት ለአቡነ አረጋዊ ዘንዶ እንደታዘዘ ለሌሎች ቅዱሳን ብዙ አራዊት እንደታዘዙ ሰምቼ ራሴን ሳልመረምር በተመካሁበት ይቅር በለኝ እንጂ አትቀየመኝ። እኔ እምነት አለኝ ብዬ ቤቴን እንኳን ከፍቼ አልተኛም። እንኳን አንበሳ ላይ ጫውተኝ ያሳደግኩት ውሻማ አንዳንድ ቀን ይነክሰኛል። ይህም ሆኖ ግን ባለማወቅ ከመናገርና በማደርገው ከመመጻደቅ አልተመለስኩም። ይህም ሁሉ ሆኖ ወደ ልቦናዬ ባለመመለሴ ነውና ጥፋቴን ሳይሆን ቅናቴን፣ ስህተቴን ሳይሆን በመሳትም ቢሆን ከሰማሁት ተነስቼ በአቅሜ በጎ ነው ብዬ መመኘቴን አይተህ ይቅር በለኝ እንጂ እንደ ፈሪሳዊው ቀራጭ ካንተ ይሻላል ብላ አታሳፍረኝ። እንደሚሻል አሁንም እኔም ማስታወሻለሁ ገብቶኛልም። ስለዚህ ይቅር በለኝ። አሁን ጌታ ሆይ ቤተ መቅደስን የዘጋሁትም እኔ እንደሆንኩ አውቃለሁ። ጊዜውም ቀደም ብሎ እንደሆነ አስታውሳለሁ። ቤተ ክርስቲያን ግቢ ውስጥ ቁጭ ብዬ በልቤ ቢሮ ስገባ አስታውሳለሁ። ሰራዊተ መላእክቲሁ ለመድኃኔ ዓለም ይቀውሙ ቅድሜው ለመድኃኔ ዓለም እየተባለ እኔ ግን ከቤቴ ወጥቼ ጓደኞቼ ጋር ከተማ ያለ ምግብ ቤት ስገባ አስታውሳለሁ። አንዳንድ ጊዜ በህሊናዬ ተስቤ ወጥቼ ስከብር ስምነሸነሽ፣ ሌላ ጊዜ ደግሞ ስሾም ስዘማነን፣ አንዳንድ ጊዜ ደግሞ የተቀየምኩትን ስቀጣ ሳስቀጣ፣ ሌላ ጊዜ ስማር ስመራመር ስበር ስከንፍ ውል እንደነበረ ትዝ ይለኛል። ስገዱ ላይ ሰግጄ በሐሳብ ሌላ ቦታ ሄጄ በሰው ተቀስቅሼ የተነሳሁበትን ቀን አልረሳውም። ተሰጥኦ እየተቀበልኩ ከመወሰዴ የተነሳ እንኳን
በግዚኦ ተሳሃለነ ፈንታ ምስለ መንፈስከ እያልኩ እስኪመልሱልኝ ድረስ እንደምቸገር አልረሳውም። ስለዚህ ጌታ ሆይ ቤተ መቅደስ ሥጋዬን በቁሜ ስባዝንብህ ጊዜ ነው መሰል የሥጋዬ ማጎሪያ ብቻ ማድረጌን አይተህ በመንፈስ እስክመለስ ድረስ መቅደስህን ብትዘጋብኝ የሚያንሰኝ አይደለሁም። ነገር ግን ጌታ ሆይ እንደወጣሁ አታስቀረኝ። እባክህን ከነጠፋው ልቦናዬ መልሰኝ። ለምን ተዘጋ የምለውም ተጨንቄ እንጂ ይገባኛል ብዬ አይደለምና እባክህ መድኃኔዓለም ሆይ በፈሪሃ እግዚአብሔር እንድመለስበት እርዳኝ። ያን የጠፋውን በግ እንደተሸከመው እኔንም ተሸክመህ መልሰኝ እንጂ አትተወኝ። ያን ጊዜ በዋዛ በፈዛዛ ማሳለፌን ረስቼው ዛሬ እንደዋዛ መግባት ሲሳነኝ ፈራሁ፣ ደነገጥኩም። ትችቴና ነቀፋይም የመጨነቅና ወደ አንተ የመቅረብ ብቻ አድርገህ ውሰድልኝ እንጂ ጌታ ሆይ አትቀየመኝ። አቤቱ ወደ ቤተ መቅደስህ እንደ ዳዊት በደስታ የምመጣበትን ቀን አቅርብልኝ። አውቃለሁ ጌታ ሆይ ቅዳሴው ረዘመ፣ አገልግሎቱን በዛ እያልኩ ተች ነበረ። የይስሙላው ቁመቴን አድርሼ ለሌሎች ጉዳዮች ልቤ ክንፍ አውጥቶ ይበር ነበረ። ዛሬ ግን ሁሉንም እንዳቆመውና ወደ አንተ እንዳይ ስትጠራኝ ምን ያህል ጊዜ እንደበደልኩ ሳስብ መቁጠር አቃተኝና ደነገጥኩኝ። ለካስ በደሌንም ለማሰብ ከሌላው በሚበልጥ እንጂ በማያንስ ቤተ መቅደስ ቆሜ መበደሌን አውቄያለሁ። አቤቱ ጌታ ሆይ መዓትህን በምሕረትህ ቁጣን በትዕግስት መልሰህ ለነፍሴም ትዕግስትና ማስተዋልን ሰጥተህ በማላውቀውና በማይመለከተኝ ሁሉ ከምዕመናን እስከ ጳጳስ ከሚያስተቸኝ መንፈስ ነፃ አውጥተህ እንደ መበለቲቱ ሐና ከቤተ መቅደስህ እንዳልለይ እርዳኝ። ጌታ ሆይ በልቤ የዘጋሁብህን መቅደስህን በእርዳታ ክፈትልኝና ከምስጢራት ለምካፈልበት መቅደስ አብቃኝ። መድኃኔዓለም አባቴ ሆይ ይህንን የፈሪሳውያን ጸሎት አድርገህ አትጸየፍብኝ። ፈሪሳዊ መሆኔን አውቄ ለምኜሃለሁና ለእኔ አይነቱም ቢሆን ምሕረትህ እንደማይከለከልም ሰምቻለሁና አቤቱ መድኃኔዓለም አባቴ ሆይ ቶሎ ማረን፣ ይቅር በለን። አሜን። ጌታ ሆይ ቶሎና